ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቻችን፣ ዛሬ ይዘንላችሁ የመጣነው በአዲሱና በፍጥነት እያደገ የሚገኘው ገላን ኮንዶሚኒየም አካባቢ ያሉ እጅግ አትራፊ የንግድ አማራጮችን ነው። ይህ ሰፈር በአሁኑ ሰዓት በሺዎች የሚቆጠሩ ነዋሪዎች በብዛት እየገቡበት ያለ፣ ነገር ግን ገና ብዙ የንግድ መሰረተ ልማቶች የሚቀሩት አካባቢ ነው። ብዙ ጊዜ አዲስ ሰፈር ላይ ቀድሞ ንግድ መጀመር ገበያውን ለመቆጣጠር እንዲሁም አካባቢው ላይ ያለውን ንግድ ለማጧጧፍ ጥቅም ላይ ይውላል። በአካባቢው ላይ ሱቅ ኖሯችሁ ምን ብትከፍቱ ያዋጣችኋል? ነዋሪው በየቀኑ የሚቸገረውና የሚፈልገው ነገርስ ምንድን ነው? አብረን እንየው። አንደኛውና ዋነኛው አማራጭ ዘመናዊ ሚኒ ማርኬት የአትክልት ሱቅ ነው። በኮንዶሚኒየም ውስጥ የሚኖሩ ቤተሰቦች ጠዋትና ማታ ለምግብ ማብሰያ የሚሆኑ ትኩስ አትክልቶች፣ ፍራፍሬዎችንና የቤት ውስጥ መሰረታዊ እቃዎች ይፈልጋሉ። በአሁኑ ሰዓት ነዋሪው እነዚህን ነገሮች ለመግዛት ረጅም መንገድ መጓዝ ወይም ወደ መሀል ከተማ መሄድ ይጠበቅበታል። የእናንተ ሱቅ ንጹህ፣ የተሟላና ጥራት ያላቸው እቃዎች በተመጣጣኝ ዋጋ የሚያቀርብ ከሆነ መላው የሰፈሩ ነዋሪ እናንተ ቋሚ ደንበኛ መሆኑ አይቀሬ ነው። ሁለተኛው ደግሞ የመኪና መለዋወጫዎችና የውበት እቃዎች ሱቅ ነው። ገላን አካባቢ አብዛኛው ነዋሪ የቤት መኪና አለው። ነገር ግን ቀላል የመኪና ዘይት ማጣሪያ ወይም ደግሞ ለቤት የሚሆኑ ትናንሽ እቃዎች ለመግዛት ወደ ቃሊቲ ወይም ወደ ሌሎች ቦታዎች መሄድ አለባቸው። ይህን ክፍተት በመጠቀም ሱቃችሁን ብታደራጁ እጅግ አትራፊ ትሆናላችሁ። ከዚህ በተጨማሪ የልጆች አልባሳት፣ የልጆች ጫማ መሸጫዎች እንዲሁም ደግሞ አካባቢው ላይ ለልጆች ተብሎ የተሰሩ መጫወቻ ስፍራዎች እጥረት አለ። ይህ በኮንዶሚኒየም ውስጥ ህጻናት ልጆች ያሏቸው ወጣት ቤተሰቦች ስለሚበዙ ለልጆቻቸው ዕቃ ለመግዛት ወደ መሀል ከተማ መኳተን አይፈልጉም። በአጠቃላይ የገላን ኮንዶሚኒየም አካባቢ በአሁኑ ሰዓት ባዶ ሜዳና ሰፊ የገበያ ዕድል ያለበት ቦታ ነው። ሱቅ ኖሯችሁ በካፒታል ማነስ ወይም በሀሳብ ማጣት ለተቀመጣችሁ አዲስ ምዕራፍ ይዞ መጥቷል። ወገኖች፣ ነዋሪው የሚፈልገውን ነገር በጥናት ለይታችሁ መግባት ብቻ ነው የሚጠበቅባችሁ። ንግድ ቀድሞ ለጀመረውና ጥራት ላለው ነገር ሁሌም ክፍት ነው። እናንተስ በዚህ አካባቢ ምን አይነት ንግድ ቢከፈት ያዋጣል ትላላችሁ? ሀሳባችሁን በኮሜንት አጋሩ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።